ገንዘቡን ዶላርም ሽርሽ በልተሽ እዚህ ቁጭት ያለሽ እንዴ? ገና ለገና እነሱ ያዩትን ሁሉ ፎቶ አንስታ ጠቅሙና ነው በጭንቀት ማሙታለ እና አንቺ እዚህ ምን ትሰሪያለሽ? ኔትወርክ ከሰራልኝ ብዬ ነው። አንቺ ግን ያ ሁሉ ብር ተከፍሎሽ እዚህ ስትቀመጪ ትንሽ አይደብርሽ? እና ገና ለገና ብር ከፍለውኛል ብዬ የወንድሜን ሁኔታ ላላጣራልሽ ነው ማለት የእህትሽን ወይስ የወንድምሽ ሁኔታ ነው እንደዚህ ያሳሰብሽ? ሲስተርማ ማንንም የማያገኝበት ቦታ ነው የተቀመጠችው። ተይ እንጂ የወንድምሽ ነው የሚያሰጋሽ? ኧረ ኮኒ እንዴ እኔ ሰላምንሽ ቀርቻ አይደለም እንዴ? ኧረ ሄሎማ እንዴት ነሽ? ሰላም ነኝ እመጣለሁ። እሺ ልጁ እንዴት ነው? እሺ ማይ እሺ በቃ እንመጣለን። እሺ እሱ ሰላም ነው። አንቺ ዝም ብለሽ ስለምታካብጂ ነው እንጂ ረስቶሻል ሁላ በኔ አረቆት በኔትወርክ ጥጥ ስትንከራተት ያለሽ ሜሴጅ ገባች። አንዱ ደንበኛሽ ይሆናል። እህትሽን በቁጥጥር ስር አውያታለሁ። ልታገኛት የምትፈልጊ ከሆነ የሰጠውሽን ጥብቅ ትዕዛዝ አክብረሽ አገር ጥለሽ አቦ መጣች ከምትሽኮር መምጠይቃትና እንሂድ። አቦ ተረጋጋ እስቲ በእናትህ። ስማ የበርጫ ሰዓት ይሄን ተረጋጋ ትለኛለህ እንዴ? እሙዬ እኔ ቆንጆ ነፍሴ ምን መሰለሽ ያንቺ ስመጣቅ እየፈራ እሽኮር ምን ብኛል ንገሪኝና ገናግኝ መድኃኒት ይባላል። በቃ ናኔት አቦ እስቲ ተረጋጋ በእናትህ። ምን አይነት ሙጋት የሆነ ሰውዬ ነው በእናትህ? በርጫ እኮ ነው። ቆይ እስቲ ይኸውልሽ ነፍሴ በቃ ደህና ዋይ። ማታ እዚሁ ከችን ላለነ። እሺ ይቅርታ መልስ ረስታ። ረስቼ አይደለም ያንቺው ቲፕ ነው ይሄው። አቦ ነፍሴ አንቺን ለመሰለ ቆንጆ ይሄ ቲፕ ሲያንስ እንጂ አይበዛም። በቃ ማታ እዚሁ ከችን ላለነ። አንተ ግን ምን ማለት ነው? አይዞሽ አትደንግጪ። አዲስ ወይተር አንቺ ነሽ? ነኝ። ቆንጆ ነሽ ልበል? እንደዛ ነገር ነሽ፣ ግን ከኔ አትበልጭ። ሊሆን ይችላል ነው ወይስ ሊሆን ይችላል ነው? አሁን ታሳልፊኛለሽ? አላሳልፍም። በአንድ ቤተ መንግስት ውስጥ ሁለት ንግስት ሊኖር አይችልም ሲባል አልሰማሽም? ማለት አልገባኝ። የዚህ ቤተ መንግስት ንግስት ነኝ። ሌላ ንግስት አንፈልግም። ስለዚህ በአስቸኳይ ስራሽን ለቀሽ እንድትወጪ። እንዴ ለምንድን ነው ስራ ይለቅቄ የምወጣው? ጆሮሽ የሚሰማ ከሆነ የነገርኩሽ መሰለኝ። ምንድን ነው እሱ? ምንም አይደል። የተግባባን መሰለኝ። አልተግባባንም። ስራሽ ለቀሽ ውጪ እኮ ነው የምትለኝ። ለምንድን ነው? ምክንያቱም ስራዬን እየተጋፋሽ ስለሆነ። ይኸውልሽ ሙና በዚህ ስጋት አይግባሽ እሺ? አደርስብሽም። እሱንም አውቀው ነኝ። ባይሆንም ላያት አልፈልግም። ይኸውልሽ በዚህ ሀሳብ አይግባሽ እሺ? ባይሆን አደገኛ ስለሆነ ተጠንቀቂያት። ሌላው ለኔ ተይው። አሁን ወደ ስራሽ እሺ? ማታ ጨፈርክብናል። እሺ ደውላለሁ።
ምንድነው ቲቲ አባቢ እግርልጣፍ እንዴ አይሆንም ቲቲ አይሆንም እሺ አረባክ በጂኮ ተሮልጅ አባት ነገር ያጥባል ብላኛለች ቢሆንም እኔ ራሴ ታጠባለሁ እሺ እንዴ የሆነ ነው ማለት አይሆንም ቲቲ ትንሽ ግድ የለም እኔ ታጠባለሁ እሺ ጀመረላ እሺ ባይሆን አንቺ ጨምሪልኝ እሺ እንደምን ታረላ እሺ አውሪልኝ አራታ የላምበረት አንሰየራ እሺ ሲና ስራ መሄድ ስላለብኝ ነው እሺ ቲቲ ደናድር በናትራያቴ አልችልም ቲቲ ታዲያ ናፍቀኛ አይደለ አይዞሽ ቶሎ መጣለሁ እሺ ቲቲ እሺ እኔ ቆንጆ አባው ጋር ሰላም ታለበ እንዴ ይሄን ሁሉ ካልሲ ታገኘሽው አልጋሰር ማናው ደናደርሽልኝ አንዴነሽ ለመችልኝ ማታ የላኩልሽ ኑራት ብላሽልኝ ቆንጆ ነው አትሻለ እና በቀበለ ባይሆንሽ ወበዜ ነው አባቢ ይዘናው እግዚአብሔር ይመስገን አቤት ለማርዬ መቼም ልጅህ ጥይት ነች ጥይት እኔ ቆንጆ እግዚአብሔር ያሳድጋት አሁን የመጣሁት በጧት ቀስቅሽኝ ስላልከኝ ደግሞ ማደራ ይልቀበል ነው እሺ ትይዘናው እሺ ቲቲ እንግዲህ ሳቸውን አደራ ስላልኳቸው አትፍሪሽ የምትፈልጊው ነገር ጠይቂያቸው ያመጡልሻል እዚህ አጠገባችን ያለው ምግብ ቤት ይሳቸው እና ምሳሽንም ይልኩልሻል ብልት ታረጋለሽ እሺ ታዲያ ከቤት ውጪ ለመሄድ እንዳትሞክሪ እሺ ሌቦች ስርቅ ያረጉሻል እሺ የዋና ቁርስ ይስራላ እኔማ አራፊ ቁርጥ ይበልልሽ አሁን ምኑን ከምን አርገሽ ልትሰሪለት ነው አረ ትላለ ቤት ቆሳት ነው አረኔን ይዛራ አቤት ደጊልኝ ተባረክ እኔ ቆንጆ ውጭ በላለው እሺ አሁን ሰዓት አልፎብኛል ስራ ልሄድ ልብሴን ቀይሬ እሺ ቶሎ መጣ እሺ ትይዘነው አቤት እንግዲህ ያው አደራውት ነው እንግዲህ ከቤት ንቅንቅ ማለት የለባት ያው የሰፈሩን ጎረምሶች ስለነገርኳቸው ችግር ካለ ይጥሯቸው እሺ
በዚህ ምንም ሐሳብ አይግባ እጠብቃታለሁ አይዞህ እሺ ችግር የለውም እግዚአብሔር ይስጥልኝ እንግዲህ ያው ልብሴን ቀይሬ ልሂድ እንደ አባቢ ያልትሄድ ነው አለው ቶሎ እመጣለሁ እሺ እሺ እኔ ቆንጆ ወድሽ ዛሬ ያለው ትሮሽ በጧት ጽዳት ሰራተኛዋም ሳትገባን የገባሽው በሰላም ነው? በሰላም ነው። እንቅልፍ አልወስድ ብሎኝ ስጨናነቅ ጊዜ ዝም ብዬ ተነሳውና መጣሁ። ጥሩ ግን ከደረጃሽ ወርደሽ ቢሮዬን ራሴ ነኝ የማጸዳው ማለትሽን አልወደድኩት። ዝም ብዬ ያለ ስራ እኮ ከምቀመጥ ብዬ ነው። አይመስለኝም። እንዴት? የፈለገ ነገር ቢሆን ሌላ ምክንያት ካልኖርሽ በስተቀር እንዴት ከመጥረጊያና ከሞልወያ ጋር መርመጥመጥ ያምርሻል? እና ታዲያ ሌላ ምን ምክንያት ሊኖርኝ ይችላል? ምናልባት ቢሮሽ ውስጥ ደስ የማይል ሰው እንዳያየው የምትፈልጊው ነገር ተገኝቶ ይሆን? አይ አንቺ የምትይው ነገር አላጋጠመኝም። ዝም ብዬ ያለ ስራ ከምቀመጥ ብዬ ነው። ከሆነ ጥሩ ግን ሁሉንም ነገር እኔ ላድርግ ብትይ ማንንም የሚያመሰግንሽ የለም። በዛ ላይ ጽዳት ሰራተኛዋና አንቺ መሀል ያለው ልዩነት ይጠፋና እንዳትናናቁ ተጠንቀቂ። እሺ ተጠነቀቃለሁ። ሌላው ትናንትና ካንቺ ቤት ከወጣው በኋላ ቢሮ ተመልሰሽ ነበር? አረ አልመጣሁም። ምን ነው? አይ ካንቺ ጋር ከወጣው በኋላ ሌላ ቦታ አምሽቼ በቢሮ በኩል ሳልፍ ያንቺ ቢሮ መብራት በርቶ ስላየሁት ነው። እንግዲህ ስወጣ ረስቼው ሄጄ ይሆናል እንጂ አንቺ ከቤት እንደወጣሽ ወዲያው ነው የተኛሁት። እርግጠኛ ነሽ? አዎ። ይሄ ስቲከር የምናስመጣው ወተት ስቲከር ነው። ከአምራቾቹ ውጪ እኛ እጅ ላይ ማንም ሰው እጅ ላይ የለም። አንቺ ቢሮ ውስጥ ግን ተገኝቷል። እኔ ቢሮ ውስጥ በፍጹም ሊገኝ አይችልም። ናርዶስ እኔ የማላውቀውና የማልደርስበት ምንም ነገር የለም። አንድ ከበድ ያለ ነገር እያደረግሽ እንደሆነ ይገባኛል። ይኸውልሽ ራኬብ አሁን ሁሉንም ነገር ንገሪኝ ብዬ አላስጨንቅሽ። አስበሽበት ትነግሪኛለሽ። ባትነግሪኝም እኔ ራሴ ደርስበታለሁ። እኔ እኮ ምንም የተደበቀ ነገር እኮ እንደሌለ እየነገርኩሽ ነው። እሱን ለኔ ተይው። ቢኖርም አለ ብለሽ እንደማትነግሪኝ እርግጠኛ ነኝ። ግን እያደረግሽ ያለሽው ነገር ቀላል ከሆነ በከባድ ማስጠንቀቂያ አልፍሻለሁ። ጉዳዩ ከባድ ከሆነ እንደገና ደግሞ አንቺ ከዋሸሽኝ የኔና አንቺ ነገር ያበቃለታል። ቆንጆ ነው፣ በጣም ቆንጆ ነው። ቆንጆ ቢሆን ነው የሚሻለው። አስናቀ አይደል እንዳያዘዘው ታጥቦ ታጥኖ የሰራኝ የነካው ሁሉ ይባረክልህ። ናይ ንኩል
ምን ነው ዝም አልክ? አይ እኔ ሰው ስለራሱ እንደዚህ በጣም ሲያወራ ስለማይመቸኝ ሞኝ ነው ማለት ነው። የሞኝነት መጀመሪያው ራስን ዝቅ አድርጎ መመልከት ነው። አይመስለኝም። ቢመስል ነበር የሚገርመኝ። በዚህ በዛሬው ዘመን አንዱ ሌላውን ቀብሮ ለማለፍ በሚዳክርበት ሰዓት አጣያቸውም ያንተን ጓደኞች ከውጭ ሀገር የሚመጡትን አንድ ማስቲካ ይዘው ጋዜጣ ሙሉ ሲቀደዱ ኢንቨስተሮቹ በዚህ ጊዜ ስለራስ አውርተ ገበያ ካልሳብክ አንድ ማሽብልህም ነው ግን እንደው በእንዲህ አይነት ጉራም የሚመጣ ገበያ ጥንቅር ብሎ ቢቀርብኝ ነው ማለት ነው። ቀርቶብሃል። ለዚህ ነው በድህነት የምትማቀቀው። ቅድም የነገርከኝ መልእክት ደርሶኛል። ጉረኛ ነህ ያልከኝ። አሁን ወደ ስራችን እንመለስ። ወተቱ ተጫነ? አልተጫነም። ምን ማለት ነው አልተጫነም ማለት? ገንዘቡን ከፍለን ጨርሰናል አይደለም እንዴ? ሰዎቹ ከሀገራቸው ጉምሩክ ጋር ትንሽ ግጭት ሳይፈጥሩ አይቀሩም። ባኩ ጉድ ሆነሃል በለኛ። አይ ያን ያህል እንኳን ጉድ አልሆንም። ከዚህ በላይ ምን ሊሆን ነው? እኔ እዚህ ከስንቱ ጉቦኛና አጭበርባሪ ጋር ጉሮሮ ለጉሮሮ ተናንቃለሁ። በኋላ በኩል መጥቶ ፈረንጅ ኪስህን እኮ አልቆታል ነው የምትለኝ? አቶ አስናቀ ከዚህ ቀደምም ያንን የመኪና መለዋወጫ እንደዛ በምኞት ገንዘቡን መቁጠር ሲጀምር ነው እምጥ ይግባ ስምጥ ይግባ ሳላውቀው እስከዛሬ ድረስ ምክንያቱ ጠፍቶ የቀረው። ይሄ ግን ያን ያህል የሚያሳስብ ጉዳይ አይደል? ለምን ነው የማያሳስበው? መንግስትን ከሚያህል አንበሳ ጋር ጥርስ ተናክሰዋል እያልከኝ ለምን ነው የማያሳስበው? ሰዎች የመንግስት ፖሊሲ እስከማስለወጥ የሚያስችል ጉልበት አላቸው። እርግጠኛ ነህ ስለዚህ ጉዳይ? ቢኒያም እርግጠኛ ነህ? በጣም እርግጠኛ ነኝ። ግርማ የመንግስትን ፖሊሲ እስከማስቀየር የሚበረታ የነጋዴ ጉልበት ተነገደው አይቀር እንደዚህ ነው። ይሄ ነው ንግድ ማለት። ይልቅ አሁን የሚያሳስበው እኛ ጉዳይ ነው። እንዴት ነው የሚያሳስበው እኛ ጉዳይ? እስካሁን ድረስ የብቃት ማረጋገጫ ሰርተፊኬት አላገኘንም፣ ወይ ደግሞ ሌላ መንገድ አላመቻችንም።